እግዚአብሔር እነሱ እንዲያውቁ ሁሉ ይፈን አላረገም ሲሰራ መልካም በማረጉ ደስ ይለው እንዲበሉ በህይወት እንዲቀሩ ለብዙ ትውልድ መፍትሄና መድኃኒት እንዲጠቁሙ እነሱ አይደሉም መድኃኒቶቹ ጠቋሚ ናቸው። ዓለምናት እኮ ምናምንቴ ስትለን እግዚአብሔር አመጣና የከበረ መዝገቤን በሸክላ ዕቃ ውስጥ በቃ የከበረ መዝገብ ሸክላ ውስጥ ሄደን ካላወራን ካደረ እንትኑ ካደረ ይሄ መልእክቱ ሳንናገረው ይዘነው እየበላን እየጠጣን እግራችንን ሳቅለን ወርቁ ላይ ምኑ ላይ እንዲተኝተን ካደረን አው በደለኞች ነን። ነገሥት ምዕራፍ 7 ከቁጥር 5 ጀምሮ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ከዚያም መሸት ሲል ተነስተው ወደ ሶርያውያን ሰፈር ሄዱ። ወደ ሰፈሩ ጥግ ሲደርሱም አንድም ሰው በዚያ አልነበረም። ይህ የሆነበት ምክንያት እግዚአብሔር የሰረገሎችንና የፈረሶችን እንዲሁም የብዙ ሰራዊት ድምፅ ሶርያውያን እንዲሰሙ አድርጎ ስለነበር ነው። እርስ በርሳቸውም እነሆ የእስራኤል ንጉሥ በእኛ ላይ አደጋ ለመጣል የኬጢያውያንንና የግብፃውያንን ነገሥታት ቀጥሮ አምጥቶብናል ተባባሉ። ከዚያም መሸት ሲል ተነስተው ሸሹ። ድንኳኖቻቸውን ፈረሶቻቸውንና አህዮቻቸውን አልወሰዱም። ነፍሳቸውን ብቻ ለማዳን ሲሉ ሰፈሩን እንዲሁ እንዳለ ትተው ሄዱ። ለምጽ ያለባቸውም ሰዎች ወደ ሰፈሩ አጠገብ ከደረሱ በኋላ ከድንኳኖቹ ወደ አንዱ ገብተው በሉ ጠጡም። ከዚያም ብር ወርቅና ልብስ ይዘው በመሄድ ደበቁት። ተመልሰው በመምጣትም ወደ ሌላ ድንኳን ገብተው ሌሎች ነገሮችን ወስደው እንደዚሁ ደበቁ። እርስ በርሳቸውም ያደረግነው ትክክል አይደለም፣ ዕለቱ የምስራች ቀን ነው፣ እኛ ግን የራሳችን ብቻ አደረግነው፣ እስኪ ነጋም ከቆየን በደለኞች እንሆናለን። ስለዚህ ወደ ቤተ መንግሥት በፍጥነት ሄደን እንንገር ተባባሉ። ስለዚህ ሄደው የከተማይቱን በር ጠባቂዎች ጮኸው በመጥራት ወደ ሶርያውያን ሰፈር ገባን። ከዚያም ከታሰሩ ፈረሶችና አህዮች በቀር አንድም ሰው አልነበረም። የማንም ድምፅ አልተሰማም። ድንኳኖቻቸው እንዳሉ ናቸው ብለው ነገሯቸው። የበር ጠባቂዎችም ይህንኑ አስተጋቡ። ዜናውም ቤተ መንግሥቱ ተሰማ። ጌታ የተባረከ ይሁን። ክብር ሁሉ ለኢየሱስ ይሁንለት። ሁለተኛ ነገሥት ምዕራፍ 7 ላይ ያለ የጌታ ቃል ክፍል ነው ያነበብ ነው። በጣም ግልጽ ነው። አስረጅም አብራሪም የሚጠይቅ አይነት የመጽሐፍ ቅዱስ ክፍል አይደለም። በጣም ግልጽ የሆነ ሐሳብ ነው። ይሄ ሁለተኛ ነገሥት ምዕራፍ 7 ብቻ አይደለም። በጣም ይገርማችኋል። ከምዕራፍ 6 አካባቢ ነው አይደለም የሚነሳው ታሪኩ። የሚነሳው ምዕራፍ 6 ላይ ነው። የነዚህ ሰዎች ታሪክ ብቻ አይደለም። እነዚህ ሰዎች እንደዚህ የሆኑበት ምክንያት ከነሱ ቀድሞ የተከናወነ ነገር አለ። ሁላችሁ እንደምታውቁት በሰማሪያ ረሃብ ሆነ ይላል አይደል? በሰማሪያ ረሃብ ሆነ። ታሪኩ የሚጀምረው እንደሱ ነው። በሰማሪያ በጣም ታላቅ ረሃብ ሆነ። ሰማሪያ ከተማይቱ ተከባ ነበር እና መውጣትና መግባት አይቻልም ነበር። ስለዚህ መነገድ አልተቻለም። ከሌላ ቦታ የሚመጣ ምግብ መግባት አልቻለም። ስለዚህ ህዝቡ መብላት አልቻለም እና በሰማሪያ ረሃብ ሆነ ብቻ ሳይሆን የሚለው ታላቅ ረሃብ ሆነ። የረሃቡ መጠን መጽሐፍ ቅዱሳችን ላይ እንደዚህ አይነት ረሃብ ኖሮ አያውቅም። እናት የወለደችውን ልጇን በልታለች። በጣም ማሰብ ነው የሚያቅተኝ። ማሰብ ታውቃላችሁ። መሞት ምን ችግር አለው? ልጅ መብላት ምን ማለት ነው? እናትየው ሞታ ብላኝ ማለት አይቀላትም? መጽሐፍ ቅዱስ ግን ዘዳግም ላይ ምዕራፍ 28 ላይ እግዚአብሔርን አልታዘዝ ካለ ህዝቡ ይላል ካለው እርግማን መካከል አንዱ የወገብህን ፍሬ ትበላለህ ይላል። ባይዘው ከእርግማኑ መካከል አንዱ አምላክን እግዚአብሔርን እምቢ ባልክ ጊዜ፣ ባልታዘዝከኝ ጊዜ፣ እምቢ ካልከኝ የአሕዛብ አማልክት እንደሱ ነው የሚያረጉ ይላል። እነ ካሞሽ እነ ሞሎክ የበኩር ልጅ ይታረድላቸው ነበር፣ ይሰዋላቸዋል። እና ሰው ከእግዚአብሔር ዞር ካለ አማልክቶች የሚጠይቁት ባይዘው ስሙንና ክብሩን አይደለም፣ ልጁን ይጠይቁታል። ቀጥሎ ህይወቱን ይጠይቁታል፣ ከዛ ይገሉታል። መጨረሻውም ሲኦል ነው እንደምታውቁት። እግዚአብሔር ነው ልንሞት ጠርቶ በህይወት የሚያኖረን።
ሊሞት የጫፍ ላይ የደረሰ ልጅን ጠርቶ እሱን በሕይወት አኑሮ ያበዛልሃል። እንደዚህ አይነት አምላክ የኛ አምላክ ብቻ። ምክንያቱም እግዚአብሔር እኛ ጋር ያለው እግዚአብሔር ብቻ ነው። ጌታ የተባረከ ይሁን። እና ልጅ የተበላበት ረሃብ ነው። ቤን ሃዳድ ነበር ንጉሱ በዛ ዘመን። እና ቤን ሃዳድ የተባለው ንጉስ በሚነግስበት ዘመን ሰማሪያ በሶሪያውያን ይመስለኛል ተከባለች። ስለዚህ መብል ጠፋ። የአህያ ጭንቅላትና የዶሮ ኩስ በጣም በውድ ዋጋ ተሸጠ ለመበላት። ዶሮ ጠፍቶ ኩስ፣ አህያው ሞቶ ጭንቅላቱ። ምን አይነት እንዴት አይነት ከርስ ነው! እርግማን። እግዚአብሔርን እምቢ በማለት አልታዘዝም በማለታቸው። በዛ ዘመን በሰማሪያ ኤልሳ ነብይ ነው። በጣም ይገርማቸዋል። በዚያ ዘመን በሰማሪያ ኤልሳ ነብይ ነው እና የእስራኤል ሽማግሌዎች በኤልሳ ቤት ይመገቡ ነበር ይላል መጽሐፍ ቅዱስ። ምግብ ኤልሳ ቤት ከየት እንደመጣ አልነገረም። ይበሉ ነበር ግን ኤልሳ ዶሮ ኩስ ይበል፣ ሕጉም አይፈቅድለትም። ሰውየው ደግሞ አብሮ አላመጸም። እንደው በእውነት እግዚአብሔር ምድራችንን ይባርክ። አሁን ከልሎ ያኖራችሁ አልልም። እናንተ እየበላችሁ ለምን ሌላው ይራባል? እግዚአብሔር ምድሪቱን ይባርካት። እናንተን ምክንያት አድርጎ እግዚአብሔር በእናንተ ላይ ቆሞ አገሩን ሰላም ያርገው። ለእግዚአብሔር ሕጋዊ መቆሚያ ሆነ ነው ቤተ ክርስቲያን። ለእግዚአብሔር ሌጋል ግራውንድ ሆና ከቤተ ክርስቲያን የተነሳ እግዚአብሔር ምድሪቱን አሳረፈ ይባል። እስቲ የእግዚአብሔር ቃል ሲተረክ ራሱ እስትንፋሰ መለኮት ስላለው ሕይወት ይሰጣል። እናንተ ቤትም እግዚአብሔር እንደዚህ አይነት የሚነገር ነገር ያርግ። በእውነት ባላወራው በደል ነው የምትሉትን ነገር እግዚአብሔር ያርግ። ይሄ እንዴት ይሸሸጋል የምትሉትን አውራው የሚልህን እግርህ ለማውራት የሚያሯሩጠውን እንደዚህ አይነት ነገር እግዚአብሔር እናንተም ጓዳ በእውነት በክርስቶስ ኢየሱስ እየደጋገመ ያርግ። እንደገና በመንፈስ ቅዱስ ኃይል ያርግ። ታምር ያርግ። ታምር ሊሆን የማይችል ነገር ያርግ። መሞቻዬ ነው ያላችሁትን ነገር ከእናንተ አልፎ ለሌላ መትረፊያ ያርገው።